አዲሱ የኢትዮጵያ ብሔራዊ ባንክ ያወጣው ዳይሬክቲቭ ኤፍኤክስዲ 04/2026 ይህ ዳይሬክቲቭ ብዙ ነገሮችን ወደ ኢትዮጵያ ኢኮኖሚ እንዲመጡ ያደረገና ከዚህ በፊት የነበሩ አሰራሮችን ባንኮች እንዲቀይሩ የሚያስገድድ ዳይሬክቲቭ ነው። በዋናነት ይሄ ዳይሬክቲቭ ምን ይዟል የሚለውን ባጭሩ ለማየት እንሞክራለን። እስከመጨረሻው ተከታተሉት። የመጀመሪያው ማንኛውም ሰርቪስ ኤክስፖርት የሚያደርግ ሰው ወይም ቢዝነስ ከዛ የሚመጣውን የውጭ ምንዛሬ 100% ወይም 100% ለራሱ ጥቅም እንዲያውል እስከፈለገው ጊዜ በባንክ አካውንቱ በሪቴንሽን አካውንቱ ማስቀመጥ እንደሚችል ይፈቅዳል ማለት ነው ይሄኛው ዳይሬክቲቭ። ሌላኛው በጣም ወሳኙ በጣም ለብዙዎቻችን ረፍት የሚሰጥ ነገር ምንድነው? ብዙ ጊዜ ፔመንት ወደ ውጭ ስንከፍል ለምሳሌ ትሬኒንጎች ለመውሰድ ወይንም ከውጭ እቃዎችን ለማዘዝ ስንፈልግ ኢንተርናሽናል ካርድ ይጠይቃል። ስለዚህ አዲሱ ዳይሬክቲቭ ምን ይዞልን መጣ? ሁሉም ባንኮች ፎሬን ከረንሲ ሴቪንግ አካውንት ላለው ደንበኛቸው ይህንን ኢንተርናሽናል ካርድ ኢሹ እንዲያረጉ በዓለም አቀፍ ተቀባይነት ያለው ኢንተርናሽናል ካርድ ኢሹ እንዲያረጉ ተፈቅዶላቸዋል ማለት ነው። ሌላኛው ደግሞ ከዚህ በፊት አንድ ሰው ወይንም አንድ ኢትዮጵያዊ የውጭ ምንዛሪ አካውንት ለመክፈት ቢሄድ ሚኒመም $100 ወይንም $50 ተብሎ የተቀመጠ የነበረው አሁን እሱ ቀርቶ ባንኩ በፈለገው ይችላል በ50 በ10 በፈለገው እንዲሆን አንስተዋል። ናሽናል ባንክ ይህንን ካንሰል አድርጎታል ማለት ነው። ይህንን በባንኩ የሚወሰን ይሆናል ብሎ ነው ያስቀመጠው። ሌላኛው ደግሞ ካሽ ኖት ፎሬን ከረንሲ ኖት ወደ ባንክ ወይንም ደግሞ ወደ ፎሬን ኤክስቼንጅ ቦታዎች ስንሄድ ይዘን የምንሄደው ካሽ ኖት ከ10,000 በላይ ከሆነ ላስገባንበት ዲክላራሲዮን ይጠየቅ ነበረ፣ እሱም ቀርቷል። ስለዚህ እንደፈለገን ያለንን ከረንሲ ወደ ባንክ ወደ ኤክስቼንጅ ቦታዎች ሄደን መመንዘር ወይንም ዲፖዚት ማድረግ እንችላለን ማለት ነው። ሌላኛው አንድ ፎሬን አካውንት ወይም ኤፍኤክስ አካውንት ሆልደር የሆነ ሰው ለሚስቱ ለልጆቹ ፔመንቶችን ወደ ውጪ ሀገር መክፈል ይችላል ማለት። ነገር ግን ይሄን ለማድረግ ዶክመንት ያስፈልጋል። ለምሳሌ የሕክምና ከሆነ የትምህርት ቤት ከሆነ እነዚህ አንድ ሰው ለሶስተኛ ወገን ለሚስቱና ለልጁ ወይንም ለቤተሰብ ለሆነ ሰው ቫሊድ ዶክመንቶችን አቅርቦ ወደ ውጪ ገንዘቡን መላክ ይችላል ማለት ነው። አንድ ኢትዮጵያዊ የሆነ ሰው ከአካውንቱ ወደ ሌላ ሰው በነፃነት እስከ $3,000 ድረስ ወይንም በዚህ 3,000 ኢኩቫለንት የሆነ መላክ ይችላል ማለት ነው። ከዚህ ዳይሬክቲቭ ጋር ተያያዥ ኢሹዎች ግልጽ ያልሆኑላችሁ ካሉ በቀጣይ ቪዲዮ እንሰራላችሁ። የምትፈልጉት ነገር ካለ ኮሜንት አድርጉ። ፎሎ ማድረግ እንዳይረሳ። ይመቻችሁ።